لا إله إلا الله عندنا ማለት እስልምና ያስተሳሰረን የእስልምና አንድነት ነው። ሰዎች የተለያየ አይነት ማንነት አላቸው። እኔ ሰው ስሆን ሁላችንም ሰው ስንሆን ሰው በመሆናችን ወለቀድ ከረምና በኒ አደም የሰው ልጅን አላቅነው አከበርነው አላህ እንዳለ ሰው በመሆናችን ብቻ ሃይማኖታችን ብሔራችን ሀገራችን ምናችን ይለያይ ሰው መሆን በራሱ የተከበረ ደረጃ አለው። ሁለተኛ ሙስሊም ነን ስንል ሙስሊም በመሆናችን ከሙስሊሞች ጋር የሚያስተሳስረን ከሌሎች ጋር የማንጋራው የእስልምና ማንነት አለን። ይሄ ማንነትም ሙስሊሞች መካከል ወንድማማች ያደርገናል፣ አንድ ህዝብ ያደርገናል። እንደዚሁም ደግሞ የተለያየ ብሔረሰብ አባላት በመሆናችን በብሔር ደግሞ ኮመን ማንነት አለ። እገሌ ብሔር የሚባለው ውስጡ ሙስሊም አለ፣ ሙስሊም ያልሆነ ሰው አለ። ኦሮሞነት፣ አረብነት፣ አማራነት ምናምንነት የሚባላል። እነዚህ ነገሮች ደግሞ ሌላ የማንነት አይነት ነው። እንደ ሀገር ደግሞ ሀገር የሚባል ተፈጠረ። ጂኦግራፊ ላይ መሰረት አድርጎ የሆነን ክልል የሆነን ቦታ መንግስት ተመሰረተና ኢትዮጵያዊ፣ አሜሪካዊ፣ ስዊድናዊ ምናምን የሚባል ሀገራዊ አይደንቲቲ ተፈጥሯል። እነዚህን ጉዳዮች አለማወቅ እንዲጋጩ በር እየከፈተ ነው። እንዳይጋጩ ሆነው ነው መቅረብ ያለባቸው። ይሄ ደግሞ ዲን ውስጥ ካየን አይጋጩም። ሰው ነው እያጋጨ ያለው። እኔ ሙስሊም ነኝ ስል የኔ ሙስሊምነት ኢትዮጵያዊ ከመሆን ካለመሆን አይገድበኝም። ኢትዮጵያዊም ሙስሊም መሆን እችላለሁ፣ ሁለቱንም። ሙስሊም ነኝ ስል ኦሮሞም ወይ አማራም ወይ ምናምንም ልሆን እችላለሁ በአንድ ጊዜ። አንዱን ብቻ ምረጥ የሚባል ነገር የለም። ችግሩ ያለው ብሔሮቹ ላይ አይደለም። ችግሩ ያለው ኮንሴፕቱ ላይ ነው። አላህ ብሔሮችን ፈጥሯል። ብሔርና ለምሳሌ እኔ ኦሮሞ ነኝ። ኦሮሞነትና ኦሮሞ መሆንና ኦሮሞነት የተለያዩ ነገሮች ናቸው። ኢትዮጵያ ሀገር ነች። ኢትዮጵያዊነት የሚባለው ግን ሰው ሰራሽ ነው። አማራና አማራነት የተለያዩ ነገሮች ናቸው። አማራ ወይም ኦሮሞ ወይ አረብ አላህ የፈጠረው ህዝብ ነው። አማራነት ተብሎ ግን የተቀመጠው ኮንሴፕት ነው። ሰዎች ዲፋይን አድርገው እንዲህ ነው ብለው ገጣጥመው መገለጫ ሰጥተውት ወደ አይዲዮሎጂ ደረጃ ሊያድግ የሚችል የሰው ሐሳብ ነው። አሁን አረቦች ጋርም ስንመጣ አረብ አትሆኑ አላሉም ነብዩ ሰለላሁ ዐለይሂ ወሰለም። አረብነት ብለው የተለየነን ቋንቋችን ይወልጣል እንዲህነን የሚለውን አረብነቱ ከእስልምና መሰረት ጋር እንዳይጋጭ ነው ኮንሴፕቱን ያስተካከሉት። እኩል አይደለሁም በሚል መሰረት ላይ የቆመ አረብነት ስህተት ነው ብለው የሰው ልጅ እኩል ነው ብለው የሚቀበል አረብነት አረጉት። ጥቁሩ ያነሰ ነው ብለው የሚያይን አረብነት አይ ጥቁሩም እንደሌላው እኩል ነው ብለው እንዲያያረጉት። አረቦች የተለየ ናቸው ብለው የሚያየውን አረብነት አረቦች ይሁን ሌላውም ሰው ሁሉም ከአደም ነው የመጣ ብሎ የሚያይ አረጉት። ምንድነው ያረጉት ያለው ስናይ አረብነት ተብሎ በተያዘው ኮንሴፕት ውስጥ ከእስልምና ጋር የሚጋጩትን ኤሌመንቶች አውጥተው ትክክለኛውን ኤሌመንት ከተቱበት። አረብ መጀመሪያውንም አልተለወጠም። የተለወጠው ምንድነው? አረብነት እንዲህ ነን እኛ እንዲህ ነን የሚባለው ኮንሴፕት ነው። አሁን ኢትዮጵያና ኢትዮጵያዊነት ሲባል በየዘመኑ በየሀገሩ መሪዎች ኢትዮጵያዊነት ኢትዮጵያ ሲሉ ምን ማለት ነው ብለን ልብ ብለን ካየን ሚዲያዎችን ይመጡና እስቲ ኢትዮጵያዊነት ላንተ ምንድነው ይሉናል። ኢትዮጵያዊነት ለኔ እንደዚህ ነው እላለሁ። ሌላውንም ሰይደው እስቲ ኢትዮጵያዊነት ላንተ ምንድነው? እንዲህ ነው። ሁሉም ሰው ኢትዮጵያዊነትን የመጣለትን ወይ ያሰበበትን ወይ የሚያውቀው